ኦሮሞን የሚያስብሉ ነገር በሙሉ ባን አደርጋቸዋለሁ፣ አጠፋቸዋለሁ ከውስጥ እንዳታው። ሌሎቻችሁ ጂጂ ኦሮሞ ናት እንዳትሉ በመድኃኒዓለም እንደው ከቻላችሁ የኢትዮጵያ ሕዝብ ጂጂ ስትባል ጂጂ ኦሮሞ እንዳትሉ። ከማንም በላይ እኔ ነኝ የምጠይፈው ያንስ። ኦኬ ይሄንን እንድታውቁት ነው ፈልጋችሁ። ብቻ ነገርኳችሁ። ከደሜ ውስጥ አውጥቼ የሚጣል ቢሆን እጥለዋለሁ። እናቴ ስራ ስትሰራ ረገዘችኝ፣ ወለደችኝ። አም ጎንደሬ አባትም እናትም ጎንደሬ መታ ለሰራተኝነት ስትሰራ እኛ ጋር አረገዘች። ያሳደገችኝ ጎንደሬ ናት ስል ሰምታችሁ አጣ። ጉራጌ መቼም አልሆንም። የሚጓደኝት በሆን እራሱ አልሆንኩም ነው የምለው። አፍሽን ሳፍቂ ስለምትሄጂ ነው የገማሽ ግማታ። አም ጎንደሬ እውነት። እኔ ራሴ ትላንትና ነው ጠበቅ አድርጌ ስጠይቃቸው አይስወር ማይ ጋድ አም ጎንደሬ አይስወር አለች እናቴ። አሁን ፈልጋታለሁ። ሰርቀውኝ ያሳደጉኝ። እንደ ስለ ፖለቲካ ሳወራ አንዱ በውስጥ በፔጅ ላይ በውስጥ በኩል ጻፈልኝና ጂጂ ግን የምርሽ ነው አለ። አባትሽ በህይወት ቢኖር ኖሮ ይነግርሽ ነበር አለ። ከጀርመን ሴቶች አንቺ ብቻ ናዳ ምን ከጀርመን ከዓለም ውጭ ከተቀመጡ ቆረቆንዳ አሮጊቶች ላይ እንደ አማራ ዳይ ነው ቢኮዝ አም አዲስ አበባ ሚሲቲ ላይ ማደግና መወለድ እኮ ራሱን የቻለ እንትን አለ። ዲግሪ እና ፒኤችዲ እኮ ነው የምትሰራ። ለነግባባ እኮ አልቻልም። ከነጓና ግጋጋ ያ ፋራ ግን ፋራ። እኔ ግን የሚያሳዝነኝ አንዳንድ ሰዎች ደግሞ እኔ አዲስ አበባ ነኝ ምናምን ሲሉ ታዋዲ የአዲስ አበባ ልጅ እኮ እንደዚህ አይደለም። የአዲስ አበባ ልጅ ነው ከነቋ ይገደዱ ላፍ ነው የምትለው ላሽ ተራደበቅ በደኔዎች እኮ ነው። እግዚአብሔር ደስ ሲል አልሐምዱሊላህ ቀላል ደስ ይላል እንዴ ዩ ጋዴሚት ማራባሽ በሰማንያ ዓመት ሽኩር ይልን ብታገኝ። እኔ በነገራችን ላይ አረብ አልወድም። በጣም ነው የምፈራቸው። አልወድም፣ አይመቸኝም። እኔ ነጭ ነው የሚመቸኝ። ብሉ አውገን ኤሮፒያን አሜሪካ። እኔ ጥቁርም አረብም አልወድም፣ አይመችም። እናንተ የሰውዬ ሲጠይቁት ጂጂ ምንድን ናት ብላችሁ ጠይቁት። ይሄ አህያ ዛሬ እዚህ ጋር መሆኑ መቆሙን አትዩት። አንተ እኔ ችግር የለም። ጂጂ መጦር ጀመረች እኮ ከኔ ጋር እና ተወልዳታለች። ካምባ ኢትዮጵያውያን ሴት ደግሞ ስታሰድብ ራስሽን ማሰደብ ነው። እናቴ ስራ ስትሰራ ረገዘችኝ፣ ወለደችኝ። አም ጎንደሬ አባትም እናትም ጎንደሬ ናቸው። በቃ ጨርሻለሁ። 10 ያልደጋግም ሞኒካ ሽቀለ ነው። እባክህ ሞኒካ ለኤርትራ ነው ብታገዝልህ። እኔ እኮ ደሜ ውስጥ ስላለ በቃ ቤተሰቦች ከዛ ነው የመጡት። መታ ለሰራተኝነት ስትሰራ እኛ ጋር አረገዘች። ከዛ ከማን ያረገዝሽው ስንላት ከዛው ከሀገሬ ሰው ነው አለች። እና ከዛ እንድትወልድሽ ጊንጪ ላክናት። ጊንጪ ላክናትና ጊንጪ አክስት ያለች ሰምታችሁ አታውቁ? ሰምታችሁ ግን አታውቁ? ምን ብያችኋለሁ? ያሳደገችኝ ጎንደሬ ናት ስል ሰምታችሁ ባካችሁ። እናቴ ናት። ግን ቆይ ብዙ ጊዜ ብያችሁ አላውቅም። እሷ ናት እናቴ ያሉ። በቃ አትከታተይኝም ማለት ነው። ጉራጌ መቼም አልሆንም። የሚጓደኝት በሆን እራሱ አልሆንኩም ነው የምለው። እንደ ሮማን ባለጌ ያለበት እንትን ላይ ነኝ። ቆይ ግን ከዚህ በፊት ግን አንድ ክርስትና እናቴ አክስቴም አሉ ጎንደሮች አላልኳችሁ? ሁለት እህትም አላት አሉ ግንጪ። አሁን ግን ወደ አዲስ ዓለም ሄዳለች። በቃ ተቀበይኝ አላልኩሽም? ወደዛ ጎንደሬ ነኝ ለቀቅ አድርገኝ። በቃ ጎንደሬ ነኝ ባይ ወሬ አታብዥብኝ። ጎንደሬ ነኝ ስልሽ ጎንደሬ ነኝ ጨርሻለሁ። ተቀበይኝ። አንቺ ጋር እኔ የምኖረው የልጄ ቤት ውስጥ ነው። ከፈለግሽ ምን አባሽ አገባሽ ደግሞ ተቀበይ አትቀበይ የምልሽ ሊናዬ እኔ ቆንጆ ቴንኪው። እንድትቀበኝ ፈልጌ አይደለም። እኔ ብቻ ከኦሮሞ ቤት አስወጡኝ። በቃ ስሜን አታንሱ። አይስወር በቃ ኦሮሞ የሚባል ራሱ እንዲሰረዝ ፈል እኔ ፓስፖርት ላይ ያሰርዘዋለሁ ስላችሁ የትውልድ ቦታ ቢሎቦሽ ወለጋ ነው አይደለም ቢለው አሰርዘዋለሁ። ከፍዬ ነው የማሰርዘው። አይስወር እኔ ከባለጌ ጋር አልደመርም። ከባለጌ ጋር መጠራትም አልፈልግም። ከቀናተኛ ጋር መጠራት አልፈልግም። አም ጎንደሬ ባይ። እች ሴትዮ ግን ጤነኛ ትመስላችኋለች? እንደኔ እንግዲህ እዛም እንደ ዮኒ ማኛ አይነት ጨዋታ እየጀመረች ነው ያለችው። በጣም የሚገርም ነው። አሁን ደግሞ ጎንደሬ ነኝ እያለች ነው። አፍሽን ሳፍቂ ስለምትሄጂ ነው የገማሽ ግማታ። የገማሽ አንቺ ቅማላ የገማሽ ቅማላም ገርዳሜ ቅቤ ምሸቺ ከሰል የተጣደ ከሰል ምሸቺ ምን አርጋው ነው በፈጣሪ እንዲህ የሚረግጣት? ይሄንን አውቃችሁ ልታውቁ በጣም በቃ ከማንም በላይ
እኔ ነኝ የምጠይፈው ያንስ ኦኬ። ይሄንን እንደጠቆም ነው ፈልጋችሁ ብቻ ነገርኳችሁ። ከደሜ ውስጥ አውጥቼ የሚጣል ቢሆን እጥለዋለሁ። የሚጣል ግን አይቻልም ተፈጥሮ ስለሆነ። ግን የሚያስገድድ ኦሮሞን የሚያስብሉ ነገር በሙሉ ባን አደርጋቸዋለሁ፣ አጠፋቸዋለሁ ከውስጥ አስቀያሚ ስለሆነ። ኦኬ ኦኬ። እያደር ባለጌ ሰብስብ መባልን አልፈልግም፣ ስድ መባልን አልፈልግም። እኔ ታገልኩትኝ ልሰደብ፣ ልዋረድ፣ ልገደል አይደለም፣ ልሰደብም አይደለም። ይሄ ሶሻል ሚዲያ ባመጣው ፕላትፎርም ላይ መዋረድንም አልፈልግም። የሚያሰድብኝ ይሄ ከሆነ ውሰዱት። በተለይ እየጠረቅ ምናምን ከጫንገ ጌዳ ላይ ሳይሆን ፊት ላይ ነድፈው። እሱን ያንተ ስራ የሁላ መከራ ያመጣ ተነግሯል። ጨዋነታችሁን እኮ አየን በቴሌግራም በጣም ጨዋዎች ናቸው። በጣም ጨዋዎች ጎበዞች። ባለጌዎቻችሁ ይበዛሉ ከጨዋዎቹ። ባለጌዎቻችሁ በጣም ብዙ ናቸው። ስለዚህ ከባለጌ ጋር መጥራትን አልፈልግም። እንዳትርምስ እንዳትሩ። ሌሎቻችሁ ጂጂ ኦሮሞ ናት እንዳትሉ በመድኃኒዓለም እንደው ከቻላችሁ የኢትዮጵያ ሕዝብ ጂጂ ስትባል ጂጂ ኦሮሞ እንዳትሉ። አሁን ምሰራው እሱ በየቀኑ እየመጣሁ እነግራችኋለሁ። አምኖት እንግዲህ ደግሞ ጎንደሬ ነኝ ከማለቱ አልፎ ኦሮሞነቴን እጠለዋለሁ በኦሮሞም አፍራለሁ እያለች ነው። እዚህ ጋር እብደቷ ተነስቶባታል ማለት ነው። እቺ ሴትዮ እኔ አሁን ሲመስለኝ ማሜ ሳይሆን እሷ ነች እየቃመች ላይቭ እየገባች ያለችው። አም ጎንደሬ እውነት እኔ ራሴ ትላንትና ነው ጠበቅ አድርጌ ስጠይቃቸው እናቴን አመጣላችኋለሁ። አበባ ትባላለች። እናንተ ጎንደሮች እንድትቀበሉኝ ፈልጌ አይደለም። በነገራችን ላይ እንድትቀበሉኝ ፈልጌ አይደለም፣ ግን ራሴን ማወቄ ደስ ብሎኛል። ለማንም ስል አይደለም፣ ለራሴ ስል ሲሪየስ ከመሬ ነው። አይስወር ማይ ጋድ አም ጎንደሬ አይስወር አለች እናቴ። አሁን ፈልጋታለሁ። ሌላ ታሪክ ነው፣ በቃ ሌላ ታሪክ። እኔ እኮ የሆኑ ሰውዬ እኮ ብለውኛል፣ የሆኑ ሰውዬ የሚያውቁ ሰውዬ አሉ እና ድሮ በልጅነት ዘበኛ ናቸው እዛ የሆቴሉ ማለት ነው። እና ያጣሉ፣ ይከታተላሉ። አሁን ካደግኩ በኋላ ስንገናኝ እንድገናኝ አይፈልጉም ከሰውዬው ጋር። ወደ ሰፈር ሲሄድ እሳቸው ፈልግሻለሁ ልጅ ሆኜ እንዲላሉ ፈልግሻለሁ፣ አንድ ቀን ምነግርሽ እውነታ አንድ ቀን ምነግርሽ ነገር አለ ምናምን ይሉ። እንግዲህ አደግኩ ወደዛው ወደ ሰፈር ወደ መርካቶ ሲሄድ ጠይቁ። የመርካቶ ሰው ብዙ ያቀረሉ ሰርቃውኝ ያሳደጉኝ ከሴትዮዋ ላይ ወስደው ከወላጅ እናቴ ላይ ማለት ነው። ከዛ ሰውየው ተነስተው ወዴት ነው ወደ ጉለሌ ነው ምናምን ሄዱ። ቤት ሰርተውም ቤት ገዝተውም አይደለም አላውቅም። ሁሌ ግን ውስጥ ያሉ ሰውየው ከልጅነት ጀምሮ ምነግርሽ ነገር አለ ይሉኛል፣ ምነግርሽ ነገር አለ ይሉኛል። አንድ ቀንም እዚህ ቲክቶክ ላይ ፌስቡክ ላይ ነው የምነግራችሁ ነገር ግን የእውነት ነው። ሲሪየስሊ የእውነት ነው። እግዚአብሔር ምስክሬ ነው። የእውነት ነው የምነግራችሁ። እግዚአብሔር ምስክሬ ነው። እዚህ ፌስቡክ ላይ ድሮ ነው እና እንደ ስለ ፖለቲካ ሳወራ አንዱ በውስጥ በፔጅ ላይ በውስጥ በኩል ጻፈልኝና ጂጂ ግን የምርሽ ነው አለኝ። አባትሽ በህይወት ቢኖር ኖሮ ይነግርሽ ነበር አለ። አባትሽ ኢትዮጵያዊ ብሎ ነው እግዚአብሔር። እኔ እንደምሱን እንዲያውም ስክሪንሾት አድርጌዋለሁ። አባትሽ እኮ አንድ ቀን እንደዚህ ዘር ውስጥ ገብቶ አያውቅም። ኢትዮጵያዊ ነኝ እያለ ነበር ሲናገር የነበረ። ቢያድግም እነሱ ጋር አባትሽ ቢኖር ይነግርሻል እኔ ከምነግርሽ ብሎ ጠፋ። እኔ አሁን እኮ ነው የሚመጣልኝ። አሁን እንግዲህ የጂጂ አባትም ሆነ ቤተሰቦቿ በኢትዮጵያዊነት የሚያምኑ ናቸው ማለት ነው። እንግዲህ ማንም ወይም ደግሞ የሚያውቃት ሰው ነው እንጂ ማንም ሰው ይሄንን ነገር መናገር አይችልም ብዬ አስባለሁ። እንደምትለው ጂጂ ኪያ የእውነት አማራ ከሆኑ እናቷ እንግዲህ ወደፊት በማረጋገጫ የምንሰማው ይሆናል። እሷ ይሄንን ነገር ልትናገር የቻለችው በልጅነቷ እፈልግሻለሁ ወይም ምነግርሽ ነገር አለ የሚሉኝ ወይም እድሜ እስኪደርስ ይጠብቁ የነበሩ አንድ አባት አሉ። እሳቸው ሰውዬ እስካሁን ድረስ ጭንቅላቴ ውስጥ ይመጣሉ፣ ጥያቄ የሚጭርብኛል፣ እናቴን ፈልጌ አግኝቼ አሳያችኋለሁ እያለች ነው። ከጀርመን ሴቶች አንቺ ብቻ ናዳ ምን ከጀርመን ከዓለም ውጭ ከተቀመጡ ቆርቆና አሮጊቶች ላይ እንደ አማራ ዳይ ነው ቢኮዝ አም አዲስ አበባ I grew up in አዲስ አሁን ደግሞ የአዲስ አበባ ልጅ ነኝ እያለች ነው። ደግሞ በዚህ ጋር ኦሮሞ አይደለሁኝም የሆነ ሳለ ኦሮሞ ነበርኩ ስትል ነበር። ከዛ ጎንደሬ ነኝ አለች፣ ኦሮሞነቴን አልፈልገውም አለች። አሁን ደግሞ ሸገር ያንስ ነኝ እያለች ነው። እንግዲህ ምን እንደምትባል አላውቅም ሴትዮ። አውትሳይድ
ሲቲ ውመን እኮ ነኝ። ሲቲ ጋርል ቤቢ፣ ሲቲ ጋርል፣ ሲቲ ላይ እኮ ማደግና መወለድ እኮ ራሱን የቻለ እኮ እንትን አለው። ዲግሪና ፒኤችዲ እኮ ነው የምትሰራ። ልንግባባ እኮ አልቻልንም ከነጓና ግጋጋ ያ ምን ፋራ ግን ፋራ ይኸውልህ፣ የሆነ ነገር ውስጥ ማስቀምጣ የሆነ ከኋላ ከፈለግ ይኸውልህ የቻይና መብራት ሳይቀር ደርድርበት አብራበት ስትፈልግ 1000 ፓውዛ ያለውን እንዲህ ብታደርግበት ራሱ አይደነግጥም። ድንግጡ የለም፣ ድንግጡ አልፈጠርባቸውም። ኧረ በስመ አብ የመጨረሻ ገገማ ናቸው። ገገማ በቃ ገገማ ብልጡ ድንግጡ የለም። ግግም ብሎ ደግሞ ሲያወሩ እኛ ራዳዎች ደግሞ እንዴት ቋቋ ቀደም በኢየሱስ እንጨት ቃል ወርድ እኮ ነው የሚል መስማትም አንፈልግም። እኔ ግን የሚያሳዝነኝ አንዳንድ ሰዎች ደግሞ እኔ አዲስ አበባ ነኝ ምናምን ሲሉ ታዋዲ የአዲስ አበባ ልጅ እኮ እንደዚህ አይደለም። የአዲስ አበባ ልጅ ነው ከነቋ ይገደዱ ላፍ ነው የምትለው ላሽ ትላለህ። አትሳፈጥም። አንድ ቦክስ ትሰጠዋለህ ትሄዳለህ። ወይ ጫማ ጥፊ የሚባል ነገር አለ ወይ እንጂ ይሄ ቢላ ምናምን እኮ አይዝም ከአዲስ አበባ ልጅ። አይ ቢላ ሽጉጥ ምናምን አንወድም። በመነጋገር ነው ምናምን ነው። ለዛ ነው በቃ ትንሽ አለ ትንሽ በለጥ ያለው በቃ ትነጋገራለህ፣ አልተግባባም፣ ትቀይሳለህ። በቃ ትቀይሳለህ። በዚህ ትቀይሳለህ። የትኛውን ትመርጣለህ? ቀጥ ብለህ ትሄዳለህ ወይ ትቀይሳለህ? እኔ ወይኔ ፋራ ግን በጣም ያስቸገሩ ፋራዎች፣ በተለይ የሴት ፋራ መነገራችን ላይ እዚህ ሚዲያ ላይ ወንዶች አሉ። እንግዲህ እዚህ ጋር ኦሮሞን ስትሳደብ ነበር። አሁን ደግሞ እንዳለ ጠቅልላ ደግሞ እንግዲህ ሁሉንም እየተሳደበች ነው ያለች። በደኔዎች እኮ ነው እግዚአብሔር ደስ ሲል አልሐምዱሊላህ ቀላል ደስ ይላል እንዴ ዩ ጋዴሚት ማናባሽ በ80 ዓመት ሽኮር የለን ብታገኝ አይስር እንዴት ደስ ይላል። በመዳን ያለው አይስር ግሞቱም አይቆጨኝም። ገስ ላይፍ የኔ ላይፍ ጨርሼ 3ኛ ጄኔሬሽን እኮ እያየሁኝ ነው። ዩ ጋዴሚት ማናባሽ እንደዚህ መታደር እኮ የት ይገኛል? ዌር እድለኛ መሆን አለብሽ። አይስዌር ጋዴሚት አሁን ማለት አርብ መጣሁ። ከዛ በኋላ ከልጄ ጋር ምናምን ወጣን። ከጓደኞቼ ጋር ወጣሁ። ከጓደኞቼ ጋር ያልኩኝ አሁን ደግሞ ልጆቼ ጋር ይሄዳሉ እዛ። ከዛ ተመልሼ እመጣለሁ። በቃች ሴትዮ ላይ የላት ማለት ነው። ጓደኛ ኤርትራ ይሳይሻል። ሀብታም ኤርትራዊ ጋር ግንኙነት ጀመረ። ሀብታም ባለ ሀብት ኤርትራዊ ጋር የማታውቁት በቃ አሁን የኤርትራን ባንዲራ ይዘሽ ሰርጀሪ የተደረግሽበት ቦታ ላይ አትወፍርም። ያልተደረግሽበት ቦታ ላይ ጩሱ ካልተደረገ ገና ጩስ መያዣ በሙሉ አዲስ ገጻ ማረም ነው። ኧረ ቀንሽ እንደ ድሮ ሲያምራል። ሲያምር ጡትሽን አሰራሽ ይሉኛል። ጂጂ ኪያ እንግዲህ እንደ ዳያቦ አይነት አዲስ ጊፍተር ጠብሻለሁ እያለቻት ነው ያለችው። እንግዲህ ጓደኛዋን ጂጂ ግን ወደቀች ነው ያለች። ወዳደቀች ብለን ቁጭ ምን እንዳረኳት አላውቅም። እሷን ከማውራትና እንትን ከማለት ወዳደቀች። አዎ ምን ለማለት ፈልጋ ነው? እንደውም ምን በኋላ ነው ምን ማለቷ ነው ብዬ በደንብ ያሰብኩበት። የሚጥል ነገር ይጣልሽ። አሁን አንቺ የቆምሽ መስሎሽ ከሆነ የኔ ፖፖ አይ ቲንክ እሷ ከእሱ ጋር ሳወራ ሳታስበው ሳትቀና አትቀርም። የሚገርማችሁ ግን እኔ እንደ ታናሽ ወንድም ነው የምሆነው። እኔ በነገራችን ላይ አረብ አልወድም። በጣም ነው የምፈራቸው። አልወድም፣ አይመቸኝም። እኔ ነጭ ነው የሚመቸኝ። ብሉ አውገን ኤሮፒያን አሜሪካ። እኔ ጥቁርም አረብም አልወድም፣ አይመችም። ነገሮችን ብሉዝ ለማድረግ ከእሷ ጋራ በውስጥ ከእሱ ጋራ በማልችለው እንግሊዝኛ እናቱን በሙሉ ተዋውቄ ከእናቱ ጋር አወራ ነበር። ፒስ ላረጋቸው ማለት ነው። ለካትማ ምክንያቱም በፍቅር ቲፍ የተጎዱ በፍቅር ቲፍ መጎዳት ፍቅር የሰው ልጅ ክፉ የሚያደርገው ምን እንደሆነ ታውቃላችሁ? እምነት ነው። እምነት ያመናችሁት ሰው ወይ አንዳንድ ጊዜ ስላደረግሽልኝ ኖ የሆነ ሰው ታደርጉለታላችሁ። ኦኬ አብራችሁ መኖር አትችሉ፣ ግን ሳይ ቴንክ ዩ አመሰግናለሁ ላረክልኝ ነገር በት አይ ዶንት ሊቭ ዊዝ ዩ አይ ዶንት ላቭ ዩ ብላችሁ ትናገሯቸው።
የሰለጠነ ጊዜ ነው። ወንዶቹ አክሴፕት ያደርጋሉ። ግን ተሽለጥልጠሽ እንደዚህ ስትይ ግን አፈር ከድሜ ነው የሚያበሉሽ። አፈር ከድሜ ነው የሚያበሉሽ። አይለቁሽም። በውስጥ በኩል ፎቶ የሆነ ነገር ይላችሁ። አሁን ለምሳሌ ቢናደድባችሁም ራሱ አሁን እንደዚህ በቃ የሆነ ነገር ተሸውዳችሁ የሆነ ነገር ታደርጋላችሁ አይደለ? ማለት ያለባችሁ ምንድነው? ኦኬ ዩ ኖ አይ ሜክ ሚስቴክ በቃ ስለተቸገርኩ ነው ብትል አረ ሞኝ ነው። እንዲያው የዋዎች ናቸው አይደለ? ኦኬ አላህ ምናምን ብሎ ነው የሚተውሽ። ገባሽ? በቃ እግዚአብሔር አረ ማአት ይጥራህ በሉት። ማአት ይጥራህ እንዳጠረኝ አጠገቤ እንዳትደርስ በሉት። እንዳጠረኝ ሞት ይጥራህ በሉት። አንተ ባለጌ ዘር በሉት። ባለጌ አንተ ካሃጅ ያ የልጆች እናቱ ለማታውቃት አህያ እኔን አንተም እኔን። ኧረ እናንተ ግን ኦሮሞችማ ተለክፋችኋል። አንተ ካሃጅ። ለዚህ ነው እግዚአብሔር ይካደ። ኧረ እግዚአብሔርም ሞት ይጥራው። ለማያገባው አሮጊት እኔን እንደዛ ይለኛል። በእናታችሁ እናንተ የሰውዬ ሲጠይቁት ጂጂ ምንድን ናት ብላችሁ እኮ ጠይቁት። ይሄ አህያ ዛሬ እዚህ ጋር መቆሙን አትዩት። አንተ እኔ ችግር የለም። እኔ ግን እጄ ለምንድን ነው አፋሽ የሆነው እንደዚህ? ይሄ ኦኮቴ ያንጋዬ እንዴት ነሽ? እኔ እኮ ለሱ እኮ እህቱ እኮ ነኝ። እኔ እና እሱ እኮ እንደዚህ የሚለኝም ልጅ አይደለሁኝም። እኔ ሞት ይጥራ በሉት። ሁለተኛ አጠገቤ እንዳትደርስ በሉት። ጂጂ መጦር ጀመረች እኮ ከኔ ጋር እና ተወልዳታለች። ካም በኋላ ታገኘኝ ፌስ ለፌስ እንድታገኘኝ እፈልጋለሁ። አንድ ጥያቄ የምጠይቃት እምቢ ካለች አንድ ማስጠንቀቂያ እሰጣታለሁ። እምቢ ካለች ጦርነት ምን እንደሆነ ታያላችሁ። እኔ ዳርቻ አይደለሁም ማሜ ነኝ። ደደብ ስለኔ መንግስትነት ስለኔ ጀግንነት ከፈለግሽ ልጅሽን ጠይቂ ያልኩሻል። ከበፊስ እኔ ስቴፕ አለ ስነካም ስመታ ሊሚትም አለ ታይም አለ። ገና አንድ ነጫጭባ መጥቶ አንደንበሳ የሆነ ነገር ወላሂ ላዚም ዲያቦ የሚሰጥሽን እጥፍ አድርጋ ዲቦራ ትሰጥሻለች። እርግጠኛው ነኝ የምነግርሽ። አንደኛ ክብርሽ ዝቅ ይላል። ሁለተኛ ኢትዮጵያ ሴቶች ታሰድቢያለሽ። ሶስተኛ አንቺንም ይታሰብሻል። ገባሽ? ክብር አታገኝበት። ለኢትዮጵያ ሴቶችንም አታስከብሪበት። ገባሽ? አሁን ይሄ ከፍ ሲል ኢትዮጵያውያንን ሴት ማሰደብ ነው። ኢትዮጵያውያንን ሴት ደግሞ ስታሰድቢ ራስሽን ማሰደብ ነው። የፈለገ ሰው ይጠቀም፣ ምን ችግር አለው? እኔ አረባ ገብቶ +5 +6 አምስተኛ ስድስተኛ እንደዚህ ህንፃ ያሰሩ ሺህ ሴቶች ነቃሉ። ያራዲዬ ልጅ ይመችሽ ነው ማለት አረብ አፍቅራ ሚሊዮነር ሴት አቃሉ። ኢትዮጵያዊ ሴት ይችላል እኮ ለኔ ሴት ሺ ኢዝ ማይ ስማርት ሞራል ስፋለሁ አጭቀጭቀልሻለሁ። ይት ሚዳ ዲቃላ ወልዳ ምን ብላ ምናምን ተስተካክል ካልመጣች ውጭ ሀገር ሄደች፣ ባገኘችው ሊጎራ ጠቀመች፣ ወይ ከፈረንጅ ወይ ከአረብ ምናምን እትቲ በተበት ምናምን አለች። ሰው 20 ዓመት የሚለፋውን ምናምን በ20 ቀን አመቻቸች። አራድዬ ሊመጣ ትልቁን ህንፃ ገነባች። ሺዝ ስማርት ኤኒ ታይም ሪስፔክት አለ። ወንድ እኮ አገሯ ነው ከመጣችው አገሯ ላይ ነው የገነባችው። እንግዲህ ማሜ እዚህ ጋር እያለ ያለው ምንድነው? አዎ ምንድነው የሀገራችን ሴቶች ቢሰሩ ወይም ደግሞ ቢያታልሉ ምን ችግር አለው እያለ ነው ያለው። አንቺ ለማንድነው ለማንም ነጫጭባ ወገን ሆነሽ የምትቆሚው? እንደ ጠበቃ ነው እያላት ያለው።